ሰላም ጤና ይስጥልን። ስለ ጤናው ላይ ነው ያላችሁት። ጤናና ጤና ነክ ጉዳዮችን እያነሳን እንወያያለን። ጥያቄዎችን እያቀረብኩኝ እኔ ህሊና ሙሉ አብሬያችሁ ቆያለሁ። ከሙያ ነክ አኳያ ደግሞ ለጥያቄዎቻችን መልስ እየሰጡን ዶክተር ሙሉ ደኔ እዚህ አብረውን ይቆያሉ። አንድ ሰው በተለያዩ አጋጣሚዎች ጥርሱ ሊወልቅ ይችላል፣ በአደጋም ይሁን በተለያየ ምክንያት። ታዲያ እንደው በአጋጣሚ የወለቀ ጥርሱን መልሶ መጠቀም ይቻል ይሆን ወይ? አንድ ሰው ጥርሱ ቢነቀል በተለይ አሁን ለምሳሌ በህክምና ቦታ በስህተት ጥርስ ቢነቀል አንድ፣ ሁለተኛ ደግሞ በአክሲደንት በአደጋ ጥርሱ ቢነቀል ወድቆ ተገጭቶ በመኪና በቃ አክሲደንት እንበለው አንድ ላይ እንደገና ደግሞ ሌላም ከነዚህ ጋር ተያያዥነት ባላቸው ጥርሱን ቢያጣ ኢሚዲየትሊ እዛው አሁን ህክምና ተቋም ከሆነ እዛው መትከል ይቻላል። ግን ህክምና ተቋም ካልሆነ 30 ደቂቃ ነው ጥርስ ከወጣ በኋላ እድሜው የሚቆየው። እድሜው ቆየ ማለት ምን ማለት ነው? ጥርሱ ውስጥ ያሉት ሴሎች ሳይሞቱ የሚቆዩበት ጊዜ ማለት ነው። 30 ደቂቃ አለ። በዚህ 30 ደቂቃ ውስጥ ምን እናግዝለታለን? ጥርሱን አሁን ለምሳሌ የአክሲደንት ቢሆን የሆነ ቦታ ላይ አደጋ ተፈጠረ፣ ጥርሱ ወለቀ ሙሉውን ከነስሩ ማለት ነው። ከነስሩ ከወለቀ ኢሚዲየትሊ ምን ይደረጋል? አንደኛ ጨው ያለበት ውሃ ውስጥ ማስቀመጥ፣ ሁለተኛ ምራቅ ውስጥ ማስቀመጥ፣ ሶስተኛ ወተት ውስጥ ማስቀመጥ። እኚህ ውስጥ አስቀምጦ ይዞት ቢመጣ መተከል ይችላል። ስለዚህ ጥርሱን መልሶ ሊያገኘው ይችላል ማለት ነው። ህክምና ተቋም ላይ ከሆነ እዛው ተክሎ ማጠንከር ነው። ከዛ ከተከለ በኋላ ወደ ማጠንከር ነው የሚመጣው። ሞሮፍ ግን ቶሎውኑ ይሄ ጥርስ ወደ አገልግሎት የሚገባው ብዙ ጊዜ እድሜያቸው ከ7 ዓመት እስከ 35 ዓመት ለሆናቸው ነው። ምክንያቱም ሰውነት ገና እንትን ላይ ነቀደም ሜታቦሊዝም ያለው አላል ሰውነት ይገነባል፣ ያፈርሳል፣ ይገነባል በእኩል ማለት ነው። በነገራችን ላይ ህፃንነት ማለት በህክምና በዚህ በሜታቦሊዝም ሲገለጽ ብዙ ግንባታ የሚፈርስ የሰውነት ክፍል ግን ትንሽ ያለው ማለት ነው። ስለዚህ ሰው ምን እየሆነ ይመጣል? በህፃንነቱ እያደገ እየጨመረ ይመጣል። እርጅና ላይ ስንመጣ ደግሞ ምን ይሆናል? ብዙ መፍረሶች፣ ትንሽ ግንባታዎች አሉበት። ስለዚህ መትከል ይቻላል፣ መልሶ መጠቀም ይቻላል ማለት ነው። ብዙ ጊዜ የጥርስ ህመምተኞች ለልብ ህመም ተጋላጭ ናቸው ሲባል ይሰማል። እንደው ጥርስና ልብ የሚያገናኛቸው ነገር ይኖር ይሆን? ጥርስና ልብ ጓደኛ ማቾች ናቸው፣ በጣም ይግባባሉ። የጥርስ ነርቭ ከልብ ነርቭ ጋር ይገናኛል። አንድ ሰው ጥርሱን የሚታመም ከሆነ የልብ ታማሚ የመሆን እድሉ 80% ነው። ስለዚህ ግንኙነት አላቸው ማለት ነው። ጥርሱን ከተነቀለ በኋላ በዛ ክፍት ቦታ ቀጥታ ነርቭ ወይም ክፍቱ ቦታ ብለድ ቬዝሉ የሚሆን ነርቮች የሚሆኑ ቀጥታ ከልብ ጋር ግንኙነት ስላላቸው አፍ ውስጥ አሁን አፋችን ውስጥ ባክቴሪያዎች አሉ ማለት በቁጥር ስንገልጽ ግማሽ ሚሊዮን ባክቴሪያ አለ። በግማሽ ሚሊዮን ባክቴሪያ አፋችን ውስጥ አለ። ብዙዎቹ ደግነቱ ጠቃሚዎች ናቸው። ይሄ ባክቴሪያ በዛች ክፍተት ሄዶ ልብን አታክ ያደርጋል፣ ይጎዳል ማለት ነው። ስለዚህ ሲታመም ጥርስ ታመመ ማለት በጥርሱ ውስጥ ባክቴሪያ ማለፍ ይችላል ማለት ነው። ሌላ አይደለም። አንድ ጥርስ ታመመ ሰው ሲባል ህመሙ የሚመጣ የሚችለው አፍ ውስጥ ያሉት ባክቴሪያዎች በጥርሱ በተከፈተበት ቦታ ላይ በተሸረፈበት ቦታ ላይ ይገባሉ ማለት ነው። ወደ ብለድ ቬዝል ወደ ምናምን ውስጥ ይሄዳሉ ማለት ነው። ባክቴሪያ ደም ውስጥ ሲገኝ ደግሞ ባክቴሪያ የምንለው ባክቴሪያ ደም ውስጥ አይገኝም ህመም ካልሆነ በስተቀር። ደም ውስጥ ተገኘ ማለት ልብ ውስጥ ይገኛል ማለት ነው። ስለዚህ ለተለያዩ ለልብ ህመሞች ከባክቴሪያ ጋር ሊመጣ የሚችሉት ላይ ይዳርጋል ማለት ነው። ስለዚህ ልብና ጥርስ ቤስት ፍሬንዶች ናቸው። ቀደም ሲል እንደጠቀስከው ከፍተኛ ስቃይ ከሚያስከትሉ ነገሮች አንደኛው የጥርስ ህመም ነው እያልን ነበርና እንደው የጥርስ ህመም ከፍተኛ ስቃይ እንዲያስከትል ያደረገባቸው ነጥቦች ይኖሩ ይሆን? እንደው ምን ናቸው? እንደው የጥርስ ህመምን ከፍተኛ ስቃይ ያስከትላል ተብሎ የሚታሰቡ ነጥቦች? ጥርስ ቅድም እንዳልነው ከከባድ ህመም ፓርቶች ውስጥ አንዱ ነው ብለናል። ጥርስ ምንድነው? በብዙ ነርቮች የተከበበ ነው። አንድ ጥርስ ውስጥ ብዙ ነርቭ ነው ያለው። አንድ ሁለተኛ ነርቮቹ በጣም ሲቪየር ነርቭ ናቸው። ሲቪየር ከባድ ህመም ማምጣት የሚችሉ ሲነርቭ ኤነርቭ የሚባሉ አሉ። በጣም ከባድ ህመም ሊያመጡ የሚችሉ ነርቮች አሉ። ሁለት ሶስተኛ ደረጃ ጥርስ ትንሽ ነች በሳይዝ ስናያት። ከዚህ ጥርስ ውስጥም መካከለኛው ክፍል ላይ ነው ነርቭም ደም ስርም ሌሎችም መተው የሚሄዱት የሚንሸራሸሩት ትንሽ መሀል ላይ ፐልፕ የምትባለው ፓርት ላይ ነው። እዛ ፓርት ላይ ኮንጀስትድ ወይም
በጣም ተጨናንቆ ነው ነርቭ ያለው። ስለዚህ ህመም ሲፈጠር ያ ነርቭ በቃ ኤሪያው ስለማይበቃው እንትን ለማድረግ ይሄ ምንድነው ፕሮናውንስ ለማድረግ ወደ ውጭ ለማውጣት በጣም ግፊት ስለሚፈጥር አንድ አራተኛ ደረጃ ለአይምሮአችን ቅርብ መሆኑ ነው። አምስተኛ ደረጃ የጥርስ አሁን በተለይ ማታ ላይ ብዙ ሰዎች ጥርሳቸውን የሚያማቸው ከሆነ የሚብስባቸው ሲተኙ ከተነሱ ህመሙ ይቀንሳል። ምክንያቱም ደም እዛች ቅድም ጠባቧ የምትባል ክፍል ውስጥ ስንተኛ እኩል በእኩል ሆሪዞንታሊ ደም ከእግር እስከ አይምሮአችን ድረስ እንዲመንሸራሸር ይችላል ስንተኛ። ስለዚህ እዛች ፓርት ላይ መጥቶ አጨናንቆ ደም ቦታዋን ይይዛታል። ፔኑን ምን ያደርገዋል ማለት ነው? ያባብሰዋል። ስንቆም ግን ዲዩ ቱ ግራቪቲ ወደ ታች ወደ እግሮቻችን አካባቢ ነርቭ ደም ይመለሳል። ስለዚህ እዚህ አካባቢ ያለው ነርቭ የደም አማውንት ይቀንሳል። ስለዚህ ህመሙ ይቀንሳል ማለት ነው። ስለዚህ እኚህ ቅድም ባልናቸው በ4 በ5 ምክንያቶች የተነሳ የጥርስ ህመም ሲቪር። ሰውነታችን ውስጥ ጠንካራ የሰውነት ክፍሎች ከሚባሉት መካከል ጥርስና አጥንት አንደኞቹ ናቸው። እንደው ጥርስና አጥንት የሚለያቸው ነገር የትኛው ይሆን? እንደው የትኛውስ ጠንካራ ነው የሚለውን እስኪ። ሁለቱም the hardest part of the body ነው የሚባለው። ጠንካራው የሰውነት ክፍላችን ነው የሚባለው። ደረቁ ክፍል ነው የሚባለው። ደረቁ ሲባል ግን ህይወት አለ ሁለቱ። ጥርስ ግን ከአጥንትም ጠንካራ ነው። ምክንያቱም ጥርስን ከሚያጠነክሩት ውስጥ ኢንኦርጋኒክ ኮምፓውንዶች የምንላቸው አሉ። ፎስፈረስ፣ ካልሲየም ምናምን የምንላቸው ጥርስ ላይ በጣም አማውንታቸው ይጨምራል ማለት የጥርስን ጥንካሬ በጣም ያጠነክራሉ ማለት ነው። እንደምናውቀው ጥርስ ጠንካራ መሆኑን ለመፈተሽ አንዳንድ ውድድሮች ላይ መኪና በጥርስ የሚጎትቱ ሰዎች አሉ። ይሄ ማለት ጥርስ ከአጥንት ጋር ታስሯል። ጥርስና አጥንት ታስረው ነው ያሉት። ያሰረው ሊጋሜንት ፔል የምንለው ሊጋሜንት አለን። ፔሪዶንታል ሊጋሜንት ይባል አስሮት ነው ያዘው። ግን ጥርስ በራሱ በተለይ የጥርሳችን የላይኛው ክፍል መስታወቱ ክፍል ኢናሜን የምንለው ክፍል ማንኛውም የሰውነት ክፍል ውስጥ ካሉት ውስጥ እንደሱ ጠንካራ የለም። አንደኛ በጥንካሬ ማለት በጣም ሃርድ ነው ማለት ነው። ስለዚህ ጥርስ ከአጥንት በጣም ጠንካራ ነው። አጥንት ሊሰበር ይችላል፣ ጥርስም ሊሰበር ይችላል። ግን ጥርስ እንደ አጥንት በቀላሉ ሊሰበር አይችልም። በጣም ጠንካራ ነው። ባይዘው ተፈጥሮ ይህንን ያደረገበት ምክንያት አጥንትም እንድንበላ ስለተፈለገ ነው። አጥንትና ጥርስ እኩል ስትሬንግዝ ቢኖራቸው ኖሮ አጥንት መብላት አንችልም። የበጎች አጥንትን እንበላለን አይደል? እያንኳኳን እያንኮሻኮሽን እንበላለን። ስለዚህ ጥርስ ከአጥንት ይጠነክራል ማለት ነው። ስለዚህ በጥንካሬው ተፈጥሮም ለዚህ የሰጠችው ስንበላ በተለይ ከኛ ይልቅ ካናይን የምንላቸው እንስሳት ስጋ በሊታዎቹ በጣም የነሱ ደግሞ ይባስ። እንደው ዶክተር ምላስ ላይ የተሳለ ካርታ አይተህ ታውቃለህ? ምላስ ያው ሳሊ ስለውለት አይደለም ካርታ። የምላስ ካርታ የበሽታ ምልክት ነው። ምንድነው? ምላሳችን በሌየር አለው። ከላይኛው የተሸፈነበት ፓርት አለው። ከሱም በላይ ደግሞ ወጣ ያሉ ይሄ ስኳር፣ ጨው፣ መራራ ነገር፣ አሲዳማ ነገር ቴስት የምናደርግባቸው ፓርቶች አሉ። ቴስት በደም እንላቸው በእንደዚህ የተሸፈነ ነው። ግን በሆነ ምክንያት ምላሳችን ከቨሪንጉን ሲያጣ ያጣበት ፓርት አለ። ሁሉም ባንድ ያጣ የሚያጣው አለ፣ የማያጣው አለ። ስለዚህ የሚያጣው ፓርት ዝቅ ያለ ከለሩን የቀየረ ይሆናል። የማያጣው ፓርት እንደነበረ ይሆናል። ስለዚህ ያቺ ፓርት ምን ትሆናለች? የሆነ ፒክቸር ትይዛለች። ጂኦግራፊካል ታንግ ነው የሚባለው በህመሙ ስሙ። ስለዚህ ጂኦግራፊካል የሆነ ካርታ የተሳለበት ምላስ ይመስላል። አሁን ይህንን እንደው አስደግፈው ሜቢ ያሳዩልን ይሆናል። ስለዚህ የህመም ምልክት ነው። አዎ ካርታ የተሳለበት የሚመስል መታየት ያለበት ነው ይሄ ምላስ። ምክንያቱም ፋንክሽኑን በትክክል እየሰራ አይደለም። አሁን ለምሳሌ ብዙ አይነት ቴስቶች አሉ አይደል? በተለይ ዋና የምናውቃቸው 4 አይነት ቴስቶች አሉ። ከዛም በላይ ስጋንም ቴስት የምናደርግበት አለ። ሌሎችንም የምንበላቸው ምግቦች ቴስት የምናደርግባቸው ፓርቶች ሲበላሹ ማሳያው ካርታ ነገር ይስላል። ካርታው ቅድም እንዳልነው የሆነ ፓርቱ ተልጦ ቴስት በዱ አጠፍቶበት ሲኖር ማለት ነው የሚመጣው። ስለ ጤናው ላይ ስለ ጤናችን እየተመካከርን እየተወያየን ቆየን። ተመልካቾቻችን ለእናንተም ይሄ ቻናል ይጠቅማልና ለሚጠቅሟቸውም ደግሞ ሸር እያደረጋችሁ አብራችሁን ቆዩ፣ ቤተሰባችንን ተቀላቀሉ። በቀጣይ ሳምንት በሌላ ርዕሰ ጉዳይ ደግሞ ወደ እናንተ እንደርሳለን። መልካም ቆይታ።